ሰው ለምን ቤተክርስቲያን የሚሄድ ይመስላችኋል? እስቲ ይሄንን መልእክት ለሁሉም ሰው እንዲደርስ ኮፒ ሼር እና ሪፖስት አድርጉልኝ። ላይክ ያው ማለትም ለሰው እንዲደርስ ነው። እኔ ብዙ ጊዜ ታዝባችሁ ከሆነ ቤተክርስቲያን ላይ ውስጥ ስልክን በጣም ጮክ ብሎ የሚያወሩ ሰዎች አሉ። ካጠገባቸው ሰው ያለ የማይመስላቸው ቤታቸው ሆኖ የሚያወሩ የሚመስሉ ሰዎች አላጋጠማችሁም እናንተን? እና ሰው ለምንድን ነው ቤተክርስቲያን የሚሄደው? እነዚህ ሰዎችስ ደግሞ ለምንድን ነው ቤተክርስቲያን የሚሄዱት? ለምንድን ነው ቤተክርስቲያን የሚሄዱበትን ዓላማ የማያውቁት? ግራ ነው የሚገባኝ። አንድ ሰው ወደ ቤተክርስቲያን ሲሄድ ቤተክርስቲያን የሚሄደው አንደኛ ለጸሎት፣ ሁለተኛ ለአርምሞ፣ ለዝምታ፣ ሶስተኛ ደረጃ ደግሞ ቅዳሴን ለመሳተፍ ወይንም ስርዓት አምልኮን ለመፈጸም ነው ሰው ቤተክርስቲያን የሚሄደው። ስለዚህ ብዙ ሰዎች በቅዳሴ ላይም ስታዩ ስልክ የሚያወሩ አሉ። እንዴት ነው ሰው ሰማያዊ ምስጋናን ለእግዚአብሔር እያቀረበ ስጋዊ ስለሆነ ነገር ስልክ ያነሳ የሚያወራው? ይሄ እኮ ለእግዚአብሔር ጊዜን ማጣት ነው። ለእግዚአብሔር ጊዜ ቢኖረን ኖሮ በጸሎት ሰዓት ስልካችን ሳይለንት አድርገን በጨረስን ነበር። እንኳን እዚህ መንፈሳዊ ነገር ላይ እንተውና ላይብረሪ ወይም ቤተ መጻሕፍት ስንገባ ስልካችንን ሳይለንት አድርገን አይደል የምንገባው? ሰው ከደወለም እንዳይረብሸን ከንባባችን እንዳንታጎል ብለን ስልካችንን ሳይለንት እናደርጋለን ወይ እንዘጋዋለን። ለምንድን ነው ቤተክርስቲያን ስንደርስ ወይም ቤተክርስቲያን ስንመጣ ይሄንን ማድረግ ያቃተን? ቤተክርስቲያን ከስጋዊ ከዓለማዊው ነገር በልጣብን ነው? ይቅርታ አንሳብን ነው? ወይም ዓለማዊ ነገር ከቤተክርስቲያን ወይም ከመንፈሳዊ ነገር በልጦብን ነው? በጣም የሚያሳዝን ነገር ነው እየታየ ያለው። እኔ ዛሬ ለምሳሌ ያየሁት ምንድነው ብዙ ጊዜ ያለ ነገር ነው፣ ግን ዛሬ በጣም ስለገረመኝ ነው። ቤተክርስቲያን ላይ በየቦታው ቁጭ ያሉ ሰዎች አሉ፣ ማያነቡ ወይም ማይጸልዩ፣ ያ ከቅዳሴ ሰዓት ውጪ ከሰዓት ላይ ማለት ነው። እነዚህ ሰዎች ቤተክርስቲያን የመጡት ቁጭ ብለው ለጽሞና ለዝምታ ከራሳቸው ጋር ለመነጋገር ከአምላካቸው ጋር ለመነጋገር ሰላምን የአእምሮ ሰላምን ፈልገው የዓለምን ጫጫታ ትተው ከዓለም ካለው ጫጫታ እዚህ ደግሞ ወደ ቤተክርስቲያን መጡ ጸጥታን፣ ዝምታን፣ አርሞን ፈልገው የመጡ ሰዎች ናቸው። እነዚህ ሰዎች አሉ። ሌሎች ሰዎች ደግሞ የሚጸልዩ ሰዎች አሉ። እነዚህ ሰዎች ደግሞ ጸሎት ያደረጉ ከእግዚአብሔር ጋር ንግግር ያደረጉ ነው አይደል? የልባቸውን ሐሳብ ለእግዚአብሔር እየነገሩት ነው። እና አንዳንድ ሰዎች ቁጭ ብሎ በ50 ሜትር ርቀት ላይ የሚሰማ የስልክ ንግግር ያደርጋሉ። እኔ ይሄንን ለመቅረጽ ራሱ በጣም ርቄ ነው፣ ማንም አይሰማኝ ቦታ ከቤተክርስቲያን ግቢ ወጥቼ ራቅ ብዬ ነው ያለሁት። ለምን? ሰው እንዳይረብሽ ማለት ነው። ሰው ድምጽ ማለት ሰው ይሰማኛል፣ ከኔ ውጪ ሰው አለ፣ እዚህ ጸጥታን ፈልጎ የመጣ ሰው አለ፣ እዚህ ከእግዚአብሔር ጋር እየተነጋገረ ያለ ጸሎት እያደረገ ያለ ሰው አለ ብለን ለምንድን ነው ማናስበው? ቤተክርስቲያን የመጣ ነው ለስጋዊ ጉዳይ ከሆነ አንምጣ። የመጣ ነው ለመንፈሳዊ ጉዳይ ከእግዚአብሔር ጋር ግንኙነት ለማድረግ ለመጸለይ አርምሞን ፈልገን ነው የመጣ ነው። ስለዚህ ይሄንን ፈልገን ከመጣን ዝም ብለን እንቀመጥ ወይም እንጸልይ። አለዛ ደግሞ ዓላማችን ስልክ ማውራት ከሆነ ቤተክርስቲያን ስልክን የምናወራበት ጉዳይ ቦታ አይደለችም። ቤተክርስቲያን ቅድም ለገለጽ ነው ዓላማ ነው የምንመጣው። ለአምልኮ ነው፣ ለቅዳሴ ነው፣ ለዝማሬ ነው፣ እግዚአብሔርን ለማመስገን ነው፣ ለአርምሞ ነው፣ ለጽሞና ነው ወደ ቤተክርስቲያን የምንመጣው እንጂ ስልክ እያወራን ዓለማዊ ጉዳያችንን እዚህ ለመግደል አይደለም። እናንተ የራሳችሁን ጉዳይ ታወራላችሁ ወይም የራሳችሁን ስልክ ትነጋገራላችሁ። ሌሎች ሰዎች ግን በእናንተ እንደሚረበሹ አታውቁም። እዚህ ጸጥታ ፈልጎ የመጣው ከዓለም ርቆ እዚህ ደግሞ ያለው መንፈሳዊ ቦታ ላይ ጸጥ ያለችው ቦታ ላይ ቤተክርስቲያን ለመጡ ሰዎች ራሱ ጸጥታን ማግኘት አልቻሉም። እናንተ ስልክ በምታወሩ ሰዎች፣ እርስ በርሳችሁ የምታወሩ ሰዎች፣ ሌሎች እንዲሁም ከዚህ ባሻገር ደግሞ እንዲሁም ሰንበት ተማሪዎች ደግሞ አላችሁ። ሰንበት ተማሪዎች ራሱ ለእናንተ ማውራትና መንጫጫት መጮህ የተፈቀደ ይመስላል። በነገራችን ላይ ቤተክርስቲያን ላይ መጮህ፣ ከፍ ብሎ ባለ ድምፅ መሳቅ፣ መሳሳቅ ምናምን አይቻልም፣ አይፈቀድም። ቤተክርስቲያን የጽሞናና የአርምሞ ቦታ ናት፣ የጸሎት ቦታ ናት፣ የምስጋና ቦታ ናት። ከዚህ ባሻገር ዓላማ የላትም። ስለዚህ ከዚህ ዓላማ ውጭ የምታደርጉ ሰዎች ተጠንቀቁ። የራሳችሁንም ክብር ጠብቁ፣ የሌላውንም ደግሞ ፍላጎት አክብሩ። ለምንድን ነው ሰው በእናንተ የሚረበሸው? እኔ በጣም ነው እንዲሁ ግርም እያለኝ ነው። ይሄ እኮ ለእግዚአብሔር ክብር ማጣት፣
ሁለተኛ ደግሞ ለሰውም ክብር ማጣት እኮ ነው። ለእግዚአብሔር ወደ እግዚአብሔር ቤት ነው የመጣችሁት። በእግዚአብሔር ቤት መጣችሁ ግን ለምን እንደመጣችሁ አላውቅም ነው በእውነት። እዚህ ቤተክርስቲያን መጣችሁ ቁጭ ብላችሁ ረጅም ሰዓት ስልክ የምታወሩ ሰዎች why do you come to church? ለምንድን ነው ወደ ክርስቲያን የምትመጡት? ለስልክ ለማውራት ከሆነ እኮ እዛ በየመንገዱ ማውራት ትችላላችሁ፣ በቤታችሁ ማውራት ትችላላችሁ። ዓለማዊ ቦታ አለ። ይቺ ቤተክርስቲያን ግን እንደገለጽኩላችሁ የጽሞናና የጸጥታ ቦታ ስለሆነች ቤተክርስቲያን መታችሁ ስልክ አታውሩ። ሳይለንት አድርጉ። ከላይብሬሪ ቤተክርስቲያን አትበልጥም። ሌሎች ስብሰባ አዳራሾች ስትገቡ እኮ ስልካችሁን ሳይለንት አድርጉ ይልቅ ከስብሰባ አዳራሽ ቤተክርስቲያን አትበልጥም። ለእግዚአብሔር ክብር ስጡ። በምትሰጡት ክብር ያህል ነው እናንተ የምታገኙት። ለሰዎችም ክብር ስጡ። እዚህ ጋር ለተቀመጠው ሰው ሊጸልይ የመጣው ሰው በእናንተ መረበሽ የለበትም። ጸሎቱን ጸጥ ባለ ጽቦና ከእግዚአብሔር ጋር ማድረግ አለበት። መረበሽ የለበትም። አቴንሽኑ መሰረቅ የለበትም። ጽሞና የምፈልገው ለመጡ ሰዎች ለምንድን ነው እዚህ ቤተክርስቲያንን ዓለማዊ ስፍራ የምታስመስሉት? ስለዚህ ሁላችንም ማንም ቢሆን ቤተክርስቲያን ስትመጡ ይቺ ቤተክርስቲያን የጫጫታ ቦታ አይደለችም። ሰው የሚመጣው ለመንፈሳዊ ጉዳይ ነው። ስልክ እየደወላችሁ የድለላ ስራ ለመስራት አይደለም። ስልክ እየደወላችሁ የቤታችሁን ጉዳይ ለመጨረስ አይደለም። ስልክ እየደወላችሁ ከጓደኞቻችሁ ጋር ናፍቆታችሁን የምትወጡበት ቦታ አይደለችም ቤተክርስቲያን። ቤተክርስቲያን ዓላማዋ መንፈሳዊና መንፈሳዊ ነው። ስለዚህ በዚህ መልኩ እንድትረዱ ይሄንን መልእክት ደግሞ ለሁሉም ሰው ሼር አድርጉ። ምክንያቱም ይሄ በየደብሩ የሚታየው ነገር ስለሆነ ነው። በነገራችን ላይ እኔ ዛሬ ስለበዛብኝ ሌላ ጊዜ ስለ ቅዳሴ ላይ ስላለ ነገር ደግሞ ነግራችኋለሁ። ይሄ ለአሁኑ እንዳይረዝም ብዬ ነው። ስለዚህ ይሄንን መልእክት ለሁሉም ኮፒ ሼር ያደረጋችሁ ሪፖስት ያደረጋችሁ እንዲደርስ አድርጉልኝ። አመሰግናለሁ። እግዚአብሔር ለሁላችንም ልቦና ይስጥልን።